12ኛ ክፍል ያጠናቀቃችሁ ተማሪዎች ኮሌጅ መግቢያ ነጥብ ስንት ነው የሚለውን በዛሬው ቪዲዮ እነግራችኋለሁ። በዚህ ቪዲዮ ላይ ስለ ኮሌጅ የምናነሳቸው ርዕሶች አሉ። ብዙ አይነት መረጃዎችን ዲስከስ እናደርጋለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዚህ ቪዲዮ ላይ ኮሌጅ መግቢያ ነጥብን ከመናገሬ በፊት እነዚህን ዋና ኮንሰፕቶችን ማወቅ። ስለዚህ እነዚህ ኮንሰፕቶች ምንድናቸው? ኮሌጅ ውስጥ ከገባችሁ በኋላ ኮርሶች በሌቭል ተከፋፍለው ነው የምታገኟቸው ማለት ነው። እነሱ ምንድናቸው? ሌቭል 1 ላይ ራሱን የቻለ ኮርስ አለ። ሌቭል 2 ራሱን የቻለ ኮርስ፣ ሌቭል 3፣ ሌቭል 4፣ ሌቭል 5 እና ሌቭል 6 የሚባል ኮርሶች የተከፋፈሉበት ሌቭል አለ ማለት ነው። ስለዚህ እነዚህ ሌቭሎች ሌቭል 1 ምንድነው፣ ሌቭል 2 ምንድነው የሚለውን ስናይ ሌቭል 1 እና ሌቭል 2 ሙያን ወስዳችሁበት ከኮሌጅ የምትወጡበት ሌቭል 1 እና ሌቭል 2 ማለት ነው። ሌቭል 3 እና ሌቭል 4 ደግሞ ከጨረሳችሁ ዲፕሎማ ይዛችሁ የምትወጡበት ኮርስ ነው ማለት ነው። ሌቭል 3 እና ሌቭል 4 አሁን እዚህ ጋር የምነግራችሁ እነዚህ ሌቭሎች በኋላ የኮሌጅ መቆረጫ ነጥቡን ስነግራችሁ ኮንፊውዝ እንዳያደርጋችሁ ነው አሁን የምነግራችሁ ማለት ነው። ስለዚህ ሌቭል 1 እና ሌቭል 2 የሙያ ኮርሶችን የምትወስዱበት ነው። ሌቭል 3 እና ሌቭል 4 አንድ ላይ ኮሌጅ ላይ ጨርሳችሁ ዲፕሎማን የምትይዙበት የዲፕሎማ ሰርተፊኬት የምትይዙበት ሌቭል 3 እና ሌቭል 4 አንድ ላይ ሲጨርሱ ነው ማለት ነው። ስለዚህ እነዚህን መግቢያ ነጥቦችን ደግሞ አሁን እንመለከታለን። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። በዚህ ቪዲዮ ላይ መጨረሻ ላይ ያስቀመጥኩላችሁ ቲፕ አለ፣ እሱንም ማዳመጣችሁን እንዳትረሱ። ቀጥታ ወደ ቪዲዮ። እሺ፣ አሁን የተፈጥሮ ሳይንስ የመግቢያ ውጤት ማለት ይሄ የናቹራል ሳይንስ የመግቢያ ውጤትን ስንመለከት ኮሌጅ የምትገቡበትን መጀመሪያ ላይ ያው ደረጃ የስልጠና ደረጃቸው ደረጃ 1 እና ደረጃ 2 የሚለው ሌቭል 1 እና ሌቭል 2 ያልኳችሁ ማለት ነው። ከታች በኩል ደግሞ ደረጃ 3 እና ደረጃ 4፣ ከታች ደግሞ ደረጃ 5 ማለት ነው። እዚች ጋር ማለት ነው። ሌላኛው ደግሞ የወሰዱት ፈተና ያው ሁሉም እዚች ጋር የምንመለከታቸው የከፍተኛ ትምህርት መግቢያ ቅድመ ዝግጅት 12ኛ ክፍል ያጠናቀቁ ነው የሚለው ሁሉንም ለመማር እነዚህን ሌቭሎች 12ኛ ክፍል ማጠናቀቅ የግዴታ ነው ማለት ነው። ሌላው ደግሞ የተማሪዎች አይነት የሚለውን ስንመለከት ወንዶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር አርብቶ አደር ያልሆኑ ሰዎች እነሱ ስንት ነው የሚያስፈልጋቸው? ወንዶች 141 እና ከዚያ በታች ምን ለመማር ሌቭል 1 እና ሌቭል 2 ለመማር ማለት ነው። ቅድም የነገርኳችሁ ሙያ ብቻ ወስዶ ለመውጣት ስንት ነው የሚያስፈልገው? 141 እና ከዚያ በታች ውጤት ያስፈልጋቸዋል ማለት ነው። ሌላኛው ደግሞ ሁለተኛውን ስንመለከት ወንዶች ከታዳጊ ክልሎችና ከአርብቶ አደር አካባቢዎች ያሉ ወንዶች 137 እና ከዚያ በታች ይማራሉ። ሌላ ለሴቶች ደግሞ ሴቶች ታዳጊ ክልሎችና አርብቶ አደር አካባቢን ሳይጨምር ስንት ነው? 138 እና ከዚያ በታች ውጤት ያስፈልጋቸዋል። ሌላ ሴቶች ከታዳጊ ክልሎችና አርብቶ አደር አካባቢ ያሉ ሴቶች ስንት ውጤት ነው የሚያስፈልጋቸው? 134 እና ከዚያ በታች ውጤት ያስፈልጋቸዋል። ሌላ ለሁሉም ክልል ሌቭል 1 እና ሌቭል 2 ለመማር ለሁሉም ክልል ምን ማለት ነው? ለሁሉም ክልል አካል ጉዳተኞች 124 እና ከዚያ በታች ውጤት ያስፈልጋቸዋል። ምን ለመማር? ሌቭል 1 እና ሌቭል 2 ሙያ ብቻ ወስደው ለመውጣት እነዚህ አሁን ያየናቸው ውጤቶች ያስፈልጋሉ ማለት ነው። ሌላውን ደግሞ ሌቭል 3 እና ሌቭል 4 ለመማር ሌቭል 3 እና ሌቭል 4 ለመማር የሚያስፈልገው መጀመሪያ ቅድመ ዝግጅቱ ምንድነው? 12ኛ ክፍል ያጠናቀቁ ተማሪዎች ይላል እዚህ ጋር መስፈርቱ ማለት ነው። ሌላ ደግሞ ታዳጊ ክልሎችና አርብቶ አደር አካባቢን ሳይጨምር ስንት ውጤት ያስፈልገዋል ማለት ነው? 142። ሌቭል 3 እና ሌቭል 4 ለመማር ዲፕሎማ ይዞ ለመውጣት 142 ያስፈልጋል ማለት ነው። 142 እና ከዚያ በላይ የሚለው ያስፈልጋል ማለት ነው። ስለዚህ ይህ ለወንዶች ነው። ለሁሉም ሀገር ኢትዮጵያ ውስጥ ላለ ተማሪ ለሁሉም ኮሌጅን ለመማር 142 ነጥብ
እና ከዚያ በላይ ያስፈልገዋል ማለት ነው። ሌላ ደግሞ ወንዶች ከታዳጊ ክልሎች እና አርብቶ አደር አካባቢ 138 ውጤት ያስፈልጋቸዋል። 138 እና ከዚያ በላይ ምን ለማድረግ ኮሌጅ ገብተው ሌቭል 1 ሌቭል 2 እና ሌቭል 3 ሌቭል 4 ለመማር ማለት ነው። ሌቭል 3 እና ሌቭል 4 ለመቀጠል ምን ያስፈልጋቸዋል? 138 እና ከዚያ በላይ ውጤት ያስፈልጋቸዋል ማለት ነው። ሴቶች ታዳጊ ክልሎች እና አርብቶ አደር ሳይጨምር ይህም ማለት ኢትዮጵያ ውስጥ ላሉ ለሁሉም ሀገር ላሉ ሴቶች 139 እና ከዚያ በላይ ውጤት ያስፈልጋቸዋል ማለት ነው። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች ያሉ ሴቶች 135 እና ከዚያ በላይ ውጤት ያስፈልጋቸዋል። የ12ኛ ክፍል ያጠናቀቁ ማለት ነው። ሌላ ለሁሉም ክልል አካል ጉዳተኞች ሌቭል 3 እና ሌቭል 4 ለመማር ኢትዮጵያ ውስጥ ላሉ አካል ጉዳተኞች ስንት ውጤት ያስፈልጋቸዋል? 125 ውጤት እና ከዚያ በላይ ያስፈልጋቸዋል ማለት ነው። ሌላ ከፍተኛ ሌቭል 5ን ለመማር ይህም ማለት አድቫንስድ ዲፕሎማ የሚለውን ለመማር ስንት ያስፈልጋቸዋል ማለት ነው? ከዲግሪ ዝቅ ያለ ከዲፕሎማ ደግሞ አንድ ስቴፕ ከፍ ያለ የትምህርት ደረጃ ነው ማለት ነው። ሌቭል 5 የምንለው እዚህ ጋር የምንመለከተው ሌላኛው ደረጃ 5 ማለት ነው። እሱን ለመማር ምንድነው የሚያስፈልገው? የከፍተኛ ትምህርት መግቢያ ቅድመ ዝግጅት 12ኛ ክፍል ያጠናቀቁ ተማሪዎች መሆን አለባቸው። ሌላ ደግሞ የሚያስፈልጋቸው ውጤት እዚህ ጋር ወንዶች ታዳጊ ክልሎች እና አርብቶ አደር አካባቢ ሳይጨምር 179 እና ከዚያ በላይ ውጤት ያስፈልጋቸዋል ሌቭል 5ን ለመማር ማለት ነው። 179 እና ከዚያ በላይ ያስፈልጋቸዋል። ከታዳጊ ክልሎችና አርብቶ አደር አካባቢዎች ያሉ ወንድ ልጆች 167 እና ከዚያ በላይ ነጥብ ማምጣት አለባቸው ማለት ነው። ሌቭል 5ን ለመማር ወይም አድቫንስድ ዲፕሎማን ለመማር ይህ ያስፈልጋቸዋል። ሌላ ሴቶች የሚያስፈልጋቸው ከታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር ሴቶች ኢትዮጵያ ውስጥ ላሉ ለሁሉም ማለት ነው ለሁሉም ክልሎች 170 እና ከዚያ በላይ ውጤት ያስፈልጋቸዋል። ይህም ማለት ለሴቶች ትንሽ ዝቅ ያለ ነው ማለት ነው ውጤቱ። ሴቶች ከታዳጊ ክልሎችና አርብቶ አደር አካባቢ ያሉ ሴቶች 162 እና ከዚያ በላይ ውጤት ያስፈልጋቸዋል ሌቭል 5ን ለመማር። ይህም ማለት ከዲፕሎማ አንድ ደረጃ ከፍ ያለ ከዲግሪ ደግሞ አንድ ደረጃ ዝቅ ያለ ማለት ነው። አድቫንስድ ዲፕሎማ ይባላል። ሌላኛው ለሁሉም ክልል አካል ጉዳተኞች ሌቭል 5ን ለመማር 154 እና ከዚያ በላይ ውጤት የ12ኛ ክፍል ነጥብ ማምጣት የግዴታ ያስፈልጋል ማለት ነው። ማህበራዊ ሳይንስ መግቢያ ውጤትን ስንመለከት ይህ ማለት የሶሻል ሳይንስ ተማሪዎች ምን ውጤት ያስፈልጋቸዋል ማለት ነው። እዚች ጋር ቅድም እንደተመለከትነው የስልጠና ደረጃ አለ። ሌቭል ደረጃ 1 እና ደረጃ 2፣ ደረጃ 3 እና ደረጃ 4፣ እዚህ ጋር ደግሞ ደረጃ 5 እና ደረጃ 6 ተብሎ ተቀምጧል ማለት ነው። የወሰዱት ፈተና አይነት ደግሞ የከፍተኛ ትምህርት መግቢያ ቅድመ ዝግጅት 12ኛ ክፍል ያጠናቀቁ ሁሉንም ሌቭል 1፣ ሌቭል 2፣ ሌቭል 3፣ ሌቭል 4፣ ሌቭል 5ን ለመማር 12ኛ ክፍል ያጠናቀቁ መሆን ግድን ይላቸዋል ማለት ነው። ሌላውን ደግሞ ስንመለከት እዚች ጋር የተማሪዎችን አይነት ስንመለከት ምን አይነት ተማሪዎች ናቸው ምን ያክል ውጤት የሚያስፈልጋቸው የሚለውን ለሶሻል ሳይንስ ተማሪዎች የሚያስፈልጋቸው ውጤት ለወንዶች ስንት ነው የሚያስፈልጋቸው ማለት ነው። እዚች ጋር ወንድ ታዳጊ ክልሎችና አርብቶ አደር አካባቢን ሳይጨምር 139 እና ከዚያ በታች ይህም ማለት 139 እና ከዚያ በታች ውጤቱ ወደ ሌቭል 1 እና ሌቭል 2 ያስገባቸዋል። ወንዶች ከታዳጊ ክልሎችና አርብቶ አደር አካባቢ የሚያስፈልጋቸው ውጤት ስንት ነው? 135 እና ከዚያ በታች ማለት ነው። ይህም ማለት 5ም ሆነ 10ም ውጤት ካላችሁ ሙያ ብቻ ወስዳችሁ መውጣት ትችላላችሁ ኮሌጅ ላይ ሌቭል 1 እና ሌቭል 2ን ተምራችሁ ማለት ነው። ብዙ ሰዎች እዚች ጋር ኮንፊውዝ ስለሚሆኑ ነው በደንብ እያስረዳችሁ ያለሁት። ትኩረት አድርጋችሁ አዳምጡኝ። ሌላ ደግሞ ሴቶች ታዳጊ እዚች ጋር ሴቶች
ታዳጊ ክልሎችና አርብቶ አደር አካባቢን ሳይጨምር ስንት ነው ውጤት የሚያስፈልጋቸው? 134 እና ከዚያ በታች ውጤት ያስፈልጋቸዋል ማለት ነው። ሴቶች ከታዳጊ ክልሎችና አርብቶ አደር አካባቢ ያሉ ሴቶች የሚያስፈልጋቸው ውጤት 124 እና ከዚያ በታች ውጤት ያስፈልጋቸዋል። ለሶሻል ሳይንስ ለሆኑ ተማሪዎች ለሁሉም ክልል አካል ጉዳተኞች ሌቭል 1 እና ሌቭል 2 ለመማር 124 እና ከዚያ በታች ያስፈልጋቸዋል ማለት ነው። ስለዚህ አሁን ደግሞ ሌቭል 3 እና ሌቭል 4 ለመማር ወይም ደግሞ ዲፕሎማን ለመማር ዲፕሎማን ጨርሶ ለመውጣት ሰርቲፊኬቱን ለማግኘት ስንት ውጤት ነው የሚያስፈልገን ብላችሁ ኮሜንት ላይ እየጠየቃችሁኝ ነበር። ለሶሻል ተማሪዎች ማለት ነው። ሌላ የሚያስፈልጋችሁ እዚች ጋር 12ኛ ክፍልን ያጠናቀቀ መሆኑ እሱ ግዴታ ነው። ዋናው ቅድመ መስፈርት እሱ ነው። ሌላ የሚያስፈልገው እዚች ጋር ወንዶች ታዳጊ ክልሎችና አርብቶ አደር አካባቢን ሳይጨምር 140 እና ከዚያ በላይ ውጤት ያስፈልጋቸዋል። ሌቭል 3 እና ሌቭል 4ን ለመማር ማለት ነው፣ ስልጠናውን ለመውሰድ። ሌላ የሚያስፈልገው ወንዶች ከታዳጊ ክልሎችና አርብቶ አደር አካባቢዎች ያሉ ወንድ ልጆች ስንት ነው የሚያስፈልጋቸው? 136 እና ከዚያ በላይ ውጤት ያስፈልጋቸዋል ማለት ነው። ሴቶች ከታዳጊ ክልሎችና አርብቶ አደሮችን ሳይጨምር ስንት ነው? 135 እና ከዚያ በላይ ውጤት ያስፈልጋቸዋል። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢ ያሉ ሴት ልጆች የሚያስፈልጋቸው ነጥብ 125 እና ከዚያ በላይ ውጤት ያስፈልጋቸዋል። ለሁሉም አካል ጉዳተኞች ውጤት ስንት ያስፈልጋቸዋል? ሌቭል 3 እና ሌቭል 4 ወይም ዲፕሎማን ለመማር 125 እና ከዚያ በላይ ውጤት ማምጣት ይጠበቅባቸዋል ማለት ነው። እዚህ ጋር እንደምትመለከቱት ሌቭል 5 ለመማር ይህ ሌቭል 5 አድቫንስድ ዲፕሎማ ይባላል። ከዲፕሎማ አንድ ከፍ ያለ ደረጃ አለው፣ ከዲግሪ ደግሞ አንድ ዝቅ ያለ ደረጃ አለው ማለት ነው። ስለዚህ ሌቭል 5 ይባላል። እሱ ደረጃ 5 ማለት ነው። እሱን ደግሞ ለመማር ምንድነው የሚያስፈልገው? ዋና ቅድመ መስፈርት 12ኛን ክፍል ያጠናቀቀ መሆን መቻል አለበት። ሌላ ደግሞ ወንዶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር ውጤት ኢትዮጵያ ውስጥ ላሉ ወንዶች ለሁሉም ማለት ነው፣ ለሁሉም በሚባል ደረጃ አርብቶ አደርና ታዳጊ ክልሎችን ሳይጨምር 172 እና ከዚያ በላይ ውጤት ማምጣት ይጠበቅበታል፣ የኢንተራንስ ውጤት። ሌላ ወንዶች ከታዳጊ ክልሎችና አርብቶ አደር ያሉ ወንድ ልጆች 164 እና ከዚያ በላይ ያስፈልጋቸዋል ሌቭል 5ን ወይም አድቫንስድ ዲፕሎማን ለመማር። ሌላ ደግሞ ሴቶች ከታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 165 እና ከዚያ በላይ ውጤት ያስፈልጋቸዋል። ሴቶች ከታዳጊ ክልሎችና አርብቶ አደር አካባቢ ያሉ ሴት ልጆች 160 እና ከዚያ በላይ ውጤት ማምጣት ይጠበቅባቸዋል ሌቭል 5ን ወይም አድቫንስድ ዲፕሎማን ለመማር። ሌላ ለሁሉም ክልል አካል ጉዳተኞች ለሶሻል ሳይንስ ተማሪዎች አድቫንስድ ዲፕሎማን ለመማር ሌቭል 5ን ለመማር 154 እና ከዚያ በላይ ውጤት ማምጣት ይጠበቅባቸዋል። 12ኛ ክፍል ነጥብ 5 ቢሆን እንኳን የናንተው የሴቶችም ሆነ የወንዶች 10ም ቢሆን 15። ስለዚህ እዚች ጋር በገለጽኩላችሁ መሰረት ምን መሆን ትችላላችሁ ማለት ነው። ኮሌጅ ላይ ያሉ ሙያዎችን የትኛውንም ሙያ ሌቭል 1 እና ሌቭል 2 ተምራችሁ በፊልዳችሁ የፈለጋችሁትን አይነት መርጣችሁ መማር ትችላላችሁ ማለት ነው። በዛሬው ቪዲዮ ጠቃሚና በጣም ተማሪዎች የተጨነቁበትን ጉዳይ እንደነገርኳችሁ ተስፋ አደርጋለሁ። ሌቭሎችን ደረጃ ለኮሌጅ ለመግቢያ የሚያስፈልጉ ነጥቦችን በዚህ ቪዲዮ በደንብ ተረድታችኋል ብዬ ተስፋ አደርጋለሁ። ስለዚህ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ እና ቪዲዮውን ላይክ በማድረግ ለሌሎች ይጠቅማል ካላችሁ ደግሞ ለጓደኞቻችሁ ይህንን ቪዲዮ ሼር በማድረግ እኔንም አበረታቱኝ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ቻው።